ጻድቃኔ ማርያም ገዳም አምሳለ ኢየሩሳሌም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ታላቅ የክብረ በዓል ጥሪ እመቤታችን በምትገለጽበት የበረከት የፈውስ አምባ የአፄ ዘርዓ ያዕቆብ እመቤት የዋሻዋ ንግሥት ስውሯ ጽላት ከግንቦት 20 እስከ 25 በደብረ ምጥማቅ ተገልጣ እርሷን ብለው አማላጅነቷን አምነው ለተሰበሰቡ በረከትን እንደሰጠች ዛሬም በደብረ ምጥማቅ ጻድቃኔ ማርያም ገዳም በስሟ ለምንሰበሰበው በአማላጅነቷ ለምንታመነው ልትባርከን ኑ ልጆቼ ትለናለች። በየዓመቱ በታላቅ ድምቀት የሚከበረው በዓለ ደብረ ምጥማቅ ዘንድሮም ብፁዓን ሊቃነ ጳጳሳት፣ ታላላቅ ሊቃውንት፣ የገዳም አባቶችና እናቶች ከአራቱም አቅጣጫ የሚገኙት የእመቤታችን ወዳጆች በሚገኙበት ግንቦት 21 2017 ዓ.ም በታላቅ ድምቀት ይከበራል። እርሶም የዚህ በረከት ተሳታፊ የሆኑ ዘንድ ገዳማችን ጥሪውን ያስተላልፋል። ደብረ ምጥማቅ ጻድቃኔ ማርያም ገዳም ሰላም